ፊልሙ ሲጀምር በአንድ ትምህርት ቤት ውስጥ ተማሪዎች በትምህርት ቤቱ ካፍቴሪያ ተቀምጠው ምሳቸውን እየበሉ እንደሆነ ያስቃኘናል። ድንገት አንዲት ልጅ ባለችበት ፈዛ ትቀራለች። አይኖቿም ሰማያዊ ብርሃን ማብራት ይጀምራሉ። ሰውነቷም ልክ የሚጥል በሽታ እንደያዘው ሰው በኃይል መንቀጥቀጥ ይጀምራል። ወዲያውኑም ወለሉ ላይ ትወድቃለች። መምህራን ወደ እሷ ቢሮጡም ምንም ሊያደርጉላት አልቻሉም። ሕይወቷም አልፎ ነበር። ምን እንደተፈጠረ ማንም ሊያውቅ አልቻለም። ሳይንቲስቶች ከብዙ ምርመራ በኋላ አንድ አስፈሪ እውነታ ይፋ አደረጉ። አደገኛ ቫይረስ እየተሰራጨ እንደሆነና የሚያጠቃውም ሕፃናትና ታዳጊዎችን ብቻ መሆኑን ተናገሩ። በዓለም ላይ ያሉ ዶክተሮች የተቻላቸውን ሙከራ ቢያደርጉም መድኃኒት ሊያገኙለት ግን አልቻሉም። ሁኔታው ቀስ በቀስ ወደ አስፈሪ ቅዠት ተቀየረ። በዚህ ቫይረስ ምክንያት 98% የሚሆኑት ሕፃናትና ታዳጊዎች ሲሞቱ መትረፍ የቻሉት 2% ብቻ ናቸው። የአሜሪካው ፕሬዝዳንት ለሕዝቡ ባደረጉት ንግግር የገዛ ልጃቸው ጭምር በቫይረሱ ተይዞ እንደነበርና ከበሽታውም እንደተረፈ እንዲሁም በአሁኑ ጊዜ በሕክምና ካምፕ ውስጥ እየታከመ እንዳለና መሻሻል እያሳየ እንደሆነ ይፋ አደረጉ። ቀውሱን ለመቆጣጠርም ሲሲዲ የተባለ ልዩ ክፍል ተቋቋመ። ፊልሙም ሩቢ የምትባል አንዲት ልጅ ከወላጆቿ ጋር ልደቷን ወደምታከብርበት ትዕይንት ይወስደናል። ወላጆቿ ፈገግ እያሉ ስጦታዎችን ይሰጧታል። ሁሉም ነገር ሰላም እንደሆነ ለማስመሰል ይሞክራሉ። በዙሪያቸው ያሉ ልጆች በሙላ በመሞታቸው ሩቢ ብቻ በሕይወት በመኖሯ ወላጆቿ በጣም ተጨንቀዋል። በዚያው ምሽት ሩቢ እናቷን ለመረጋጋት ወደ እናቷ ክፍል ትሄዳለች። ነገር ግን የእናቷን እጅ ስትይዝ በድንገት የሩቢ አይኖች ብርቱካናማ ብርሃን ማብራት ጀመሩ። ሩቢ በድንጋጤ እጇን አፈፍ በማድረግ ወደ ክፍሏ ትሮጣለች። በማግስቱ ጠዋት ለሩቢ ሁሉም ነገር መደበኛ ይመስል ነበር። ነገር ግን እናቷ ስታያት በድንጋጤ ማነሽ አንቺ ስትል ጠየቀቻት። ወላጆቿ በፍጹም ሊያውቋት አልቻሉም። ሩቢ ልጃቸው መሆኗን ለማስረዳት እየሞከረች በጭንቀትም የልደት ስጦታዋን ጭምር አሳየቻቸው። ነገር ግን እናቷ ሩቢ ወደ ቤቷ የገባቸው ልጅ ከታመሙ ልጆች አንዷ እንደሆነች ጠረጠረች። በመሆኑም እናቷ መንግስት መጥቶ ሩቢን ወደ ሕክምና ካምፑ እንዲወስዳት ትደውላለች። በመጨረሻም ሩቢ ከሌሎች ልጆች ጋር ወደ ሕክምና ካምፑ ትወሰዳለች። በአውቶቡሱ ውስጥ በርካታ ሌሎች ሕፃናት ቀድሞ ተጭነዋል። አንድ ዘበኛ መሳሪያ ይዞ ይታያል። የሚጠብቀው ወንጀለኛን እንጂ ሕፃናትን አይመስልም ነበር። ወደ ካምፑ የሚመጣ እያንዳንዱ ልጅ ምን አይነት ችሎታ እንዳለው ለማወቅ በሐኪም ይመረመራል። ሩቢ ወደ ምርመራ ክፍል ስትወሰድ የሌሎችን ሰዎች አእምሮ መቆጣጠር የምትችል እጅግ አደገኛ ቡድን የሆነው ኦሬንጅ መሆኗ ይታወቃል። በዚህም ምክንያት ሐኪሙ ወዲያውኑ የመግደያውን መርፌ አዘጋጅቶ ሊወጋ ሲዘጋጅ ሩቢ እጁን ይዛ የሐኪሙን አእምሮ በመቆጣጠር ከግሪን ከሚባሉት ቡድን አባላት እንደሆነች እንዲያምን ታደርገዋለች። በካምፕ ውስጥ አረንጓዴ፣ ሰማያዊና ወርቃማ ቡድኖች ብቻ የሚገኙ ሲሆን ቀይና ብርቱካናማ ቡድኖች ግን ባሉበት ወዲያውኑ ስለሚገደሉ በካምፕ ውስጥ አይገኙም። በመሆኑም ሩቢ በካምፕ ውስጥ የአረንጓዴ ቡድን አባል ሆና በመምሰል መኖር ትጀምራለች። ጊዜው ይነጉዳል። በካምፕ ውስጥ 6 ዓመታት ያልፋሉ። ቀስ በቀስ ሩቢ ይበልጥ የተገለለች መሆን ትጀምራለች። ብልሆች የአረንጓዴ ምድብ ልጆች በቀላሉ የሚሰሯቸውን ተግባራት ለእሷ አስቸጋሪ ይሆኑባታል። ማንም ትኩረት እንዳይሰጣት ስትል ሆን ብላ ደካማ መስላ ለመታየት ትሞክራለች። ቆየት ብሎም ከቡድኗ ጋር ወደ ክፍሏ የተመለሰች ሳለ በድንገት በድምፅ ማጉያዎቹ ከፍተኛ ሃይ ፍሪኩዌንሲ ያለው ድምፅ ይለቀቃል። ይህንን ድምፅ መስማት የሚችሉት ልዩ ችሎታ ያላቸው ሕፃናት ብቻ ነበሩ። በሰከንዶች ውስጥ ሩቢ ተዝለፍልፋ በመውደቅ ራሷን ትስታለች። ስትነቃም በሕክምና ክፍል ውስጥ አንዲት ሴት ዶክተር ከፊቷ ተቀምጣለች። አንድ ዘበኛ ወደ ውስጥ በመግባት ሰዓቱ ማብቃቱንና መውጣት እንዳለባት ለዶክተሯ ይነግራታል። ዶክተሯ ኬት ለሩቢ ኦሬንጅ መሆኗን እንደታወቀባትና በሕይወት መቆየት ከፈለገች የእንፋሎት ማሞቂያ ክፍል እንድታገኛት ትነግራታለች። ሩቢም ተደብቃ ወደ ቦይለሩ ክፍል በመሄድ ኬትን ታገኛታለች። ዶክተሯም ሩቢን ተደብቃ እንድትቆይ በመርዳት በመኪና ደብቃት ይዛት እየወጣች እያለ በመውጫው ላይ አንድ ዘበኛ ያስቆማቸዋል። ሩቢም እጁን በመያዝ የዘበኛውን አእምሮ ተቆጣጥራ በሩን እንዲከፍትላቸው ታስገድደዋለች። በመጨረሻም ከ6 ዓመታት በኋላ ሩቢ ከካምፕ ውጪ ሰፊና ነፃ ዓለም በማግኘቷ ከፍተኛ የሆነ ደስታ ይሰማታል። ዶክተሯም ለሩቢ አንድ የጂፒኤስ ሀብል ሰጠቻት። ይህም አደጋ ላይ ብትወድቅ ያለችበትን ቦታ ለመጠቆም የሚያስችል ነበር። ኬትም እሷ የሕፃናት ሊግ የተባሉ ቡድን አባል መሆኗንና የቡድኑም ዓላማ ልጆቹን ከካምፑ ማዳንና መንግስትን መዋጋት እንደሆነ ታስረዳታለች። ኬት ልጆቿን የማዳን ተልዕኮ ካለው ሮብ ከተባለ ፍቅረኛዋ ጋር ለማስተዋወቅ ሩቢን ወደ አንድ ነዳጅ ማደያ ትወስዳታለች። ነገር ግን ሩቢ የሮብን እጅ ስትይዝ ሮብ ልጆችን ማሰቃየት የሚወድ መሆኑን የሚያሳይ ድንገተኛ ራዕይ ይታያታል። በዚህም ምክንያት ሩቢ በዓላማቸው ላይ ጥርጣሬ ያድርባታል። ሩቢ ልብሷን ለመቀየር ወደ አንድ ሱቅ ስትገባ የኤሌክትሪክ ኃይል መቆጣጠር የምትችል አንዲት ልጅ ታገኛለች።
ጥቃት ሰንዝራባት ሮጣ ወደ አንድ የጭነት ቫን መኪና ትገባለች። ሩቢም ተከትላት በመሄድ ከዶክተር ኬት ለመደበቅ ስትልም እንድትረዳት ትለምናታለች። በሩቢ ድምፅ ውስጥ ያለው እውነተኝነት የሰማችው ልጅ የቫኑን በር ከፍታ ወደ ውስጥ እንድትገባ ትፈቅድላታለች። ከእሷ ጋር ሊያምና ቻርልስ የተባሉ ሁለት ጓደኞች አሉ። ሊያም ቁሶችን በአእምሮ ማንቀሳቀስ የሚችል ብሉ ሲሆን፣ ብልሁ ቻርልስ ደግሞ ግሪን ነው። ሩቢን አብረዋት ለመውሰድና ከኬት እንድታመጥ ለመርዳት ይስማማሉ። በጉዟቸው ላይ አንድ ቡድን ሳያቋርጥ ያድናቸው የነበረ ሲሆን፣ በሌላ በኩል ደግሞ ዶክተሯም ሩቢን እየፈለገች ነበር። ሊያምም መንገዱን በመሰነጣጠቅና ዛፎችን በመጣል የሚያሳድዷቸውን ተሽከርካሪዎች በሙሉ ያሰናክላቸዋል። በእሱም እርዳታ በመጨረሻ ማምለጥ ቻሉ። ጥቂት ከተጓዙ በኋላ ቡድኑ አንድ ገለልተኛ ቦታ ላይ ቆመ። ቻርልስም ሩቢን መጠራጠር ጀመረ። አረንጓዴዎቹ ምንም ጉዳት እንደማያደርሱ እየታወቀ አንቺ ለምን ትሮጫለሽ ሲል ጠየቃት። ሩቢን ዝምታም መረጠች። ልትረዱኝ ካልፈለጋችሁ ለብቻ እሄዳለሁ ስትል በቁጣ ተናገረች። ሊያም ወዲያውኑ አረጋጋትና ስሊፕ ኪድ በሚባል ቅጽል ስም በሚጠራ ሚስጥራዊ ሰው ወደሚመራውና በኢስት ሪቨር አካባቢ ወደሚገኘው የልጆች ቡድን በመጓዝ ላይ እንዳሉ ያስረዳታል። ለሩቢን ከፈለግሽ አብራቸው መጓዝ እንደምትችል ነገራት። ይህንን ስትሰማ አብራቸው ለመሄድ ትስማማለች። በመንገድ ላይ ሳሉ ሩቢ ሊያምን ለምን ከካምፑ እንዳመለጡ ጠየቀችው። በዶክተር ኬት የሚመራው የህፃናት ሊግ ለመቆያ የሚሆን ጥሩ ቦታ እንዳልሆነ ያስረዳታል። እሱ ራሱ ቀደም ሲል የዚህ ሊግ አባል የነበረ ሲሆን ልጆችን መንግስትን እንዲዋጉ ወታደር አድርገው ያሰለጥኗቸው ነበር። ሊያም ወታደር የመሆን ሀሳብ ስላልወደደው ሊጉን ጥሎ እንደወጣ ይነግራታል። በማግስቱ ጠዋት ሁሉም ወደ ቫኑ ተመልሶ በመግባት ወደ መዳረሻ ጉዟቸውን ቀጠሉ። በመንገድ ላይ በፕሬዝደንቱ ልጅ የተቀረጸ ድምፅ በሬዲዮ ተለቀቀ። እሱም እኔ መዳን ከቻልኩ ሌሎችም ሊድኑ ይችላሉ ይላል። የእሱ ድምፅ ለቡድኑ የተስፋ ጭላንጭል ሰጣቸው። ኋላም ለረጅም ጊዜ ተጥሎ ወደ ነበረ አንድ የገበያ ማዕከል ዕቃዎችንና አንዳንድ ቁሳቁሶችን ለመውሰድ ይገባሉ። ነገር ግን ድንገት በአንድ የልጆች ቡድን ጥቃት ይሰነዘርባቸዋል። እሱም የኤሌክትሪክ ኃይሏን በመጠቀም ድርጊቱን ታስቆማቸዋለች። ድርጊቱን የፈጸሙት እነሱም ቁሶችን በአእምሮ የማንቀሳቀስ ችሎታ ያላቸው የልጆች ቡድን ነበሩ። በምሽቱ ክፍለ ጊዜ በኢስት ሪቨር ስላለው የህፃናት ማህበርና ስለ ምስጢራዊነቱ ይነጋገራሉ። ልጆቹ ቦታው የት እንደሆነ ቢያውቁም ሊነግሯቸው ግን አልፈለጉም። ሩቢ ማንም ሳያስተውል ቀስ ብላ ኃይሏን በመጠቀም የአንዱን ልጅ አእምሮ ተቆጣጠረች። በአንድ ልዩ ምስጢር መልእክት ውስጥ ተደብቆ የነበረውን የቦታውን አድራሻ ከልጁ ማግኘት ቻለች። ቦታውም በቨርጂኒያ የሚገኘው ሊክ ፕሪንስ መሆኑን አወቁ። በማግስቱም በመንገድ ላይ ልጆችን የምታድነው ጄን ድንገት ጥቃት ትሰነዝርባቸዋለች። ሩቢም ኃይሏን በመጠቀም የጄን አእምሮ ትቆጣጠራለች። ከባድ የሆነ ትዕዛዝን ሰጥታት ታባራታለች። ሊያምና ጓደኞቹ ሩቢ ያላትን ችሎታ ሲያዩ በጣም ይደነግጣሉ። ሩቢም ጓደኞቿ አሁን ይፈሩኛል ብላ በማሰብ ደነገጠች። ነገር ግን ሊያም የሚያስፈራ ምንም ነገር እንደሌለ በመንገድ አረጋጋት። ሩቢም ስለ እሷ በግልጽ ተናግረው ጀመር። ኃይሏን ሙሉ በሙሉ መቆጣጠር እንደማትችልና በድንገት አንድ ሰው ላይ ብትጠቀምበት ያ ሰው ሕይወቱን እንደሚያጣ ጭምር ትነግረዋለች። ጉዟቸውን በመቀጠል ቨርጂኒያ የሚገኘው ሊክ ፕሪንስ ይደርሳሉ። ከእነሱ መካከል አንዱ ሊያምን አወቀው። ልጁም ሁሉም ሰው ወደሚያወራለት ብርቱካናማ ዓይን ያለው ወጣት ወሰዳቸው። እዚያ እንደደረሱ ግን እውነቱን ሲያዩ ተገረሙ። ልጁ የፕሬዝዳንቱ ልጅ ነበር። የፕሬዝዳንቱ ልጅ የሆነው ክላንሲም ከካምፕ አምልጦ ልጆች በሙሉ በሰላም የሚኖሩበትን የህፃናት ማህበር እንደመሰረተ ነገራቸው። ክላንሲ ሩቢን ኃይሏን እንዴት በአግባቡ መጠቀም እንደምትችል እንደሚያስተምራት ቃል ገባላት። ቀስ በቀስ ሩቢ ችሎታዎቿን መረዳትና መቆጣጠር ጀመረች። አንድ ቀን ሩቢ ለብቻዋ ተቀምጣ ሳለ ክላንሲ ሊጠይቃት መጣ። የሩቢን እጅ ሲይዛት ትውስታዎቿን ማየት ጀመረ። ሩቢ የወላጆቿን እጆች የያዘችበት ዕለት ምሽት ሳታስበው ስለ እሷ ያላቸውን ትውስታ በሙሉ አጥፍታው ነበር። ክላንሲ ደነገጠ። እሱ እንኳን በዚህ ደረጃ ኃይል አልነበረውም። በነገሩ ተደንቆ ይህንን ችሎታ ከሩቢ መማር ፈለገ። ነገር ግን ሩቢ ራሷ ኃይሏ እንዴት በትክክል እንደሚሰራ አታውቅም ነበር። ሩቢ ወደ ሐይቁ ስትራመድ ቻርልስን አገኘችው። ቻርልስም ይህ ቦታ ደህንነቱ የተጠበቀ እንዳልሆነ ነገራት። በዚያው ሰዓት ክላንሲ በላፕቶፕ ከአንድ ሰው ጋር እያወራ ነበር። በአሁኑ ጊዜ በካምፕ ውስጥ ስንት አረንጓዴ፣ ሰማያዊና ብርቱካናማ ልጆች እንዳሉ ሪፖርት እያደረገ ነበር። ሩቢ ወደ እሱ ስትመጣ ባየት ቅጽበት ላፕቶፑን በፍጥነት ዘጋው። ሩቢ ወደ ክላንሲ የመጣችው ቻርልስ ከቤተሰቡ ጋር እንዲገናኝ ላፕቶፕ ለመዋስ ነበር። ክላንሲም የሰዎችን ትዝታ እንዴት ማጥፋት እንደሚችል ካስተማረችው ላፕቶፑን እንደሚሰጣት ነገራት። ሩቢ ሌላ አማራጭ ስለሌላት ተስማማች። ነገር ግን አይኖቿን ጨፍና ትኩረት ለማድረግ ስትሞክር ክላንሲ የሩቢን አእምሮ በመቆጣጠር ሊስማት ይሞክራል። ሩቢ በዚህ ድርጊት በጣም ተበሳጭታ ትመታዋለች።
ከዚያም ጥላው ትወጣለች። ወደ ውጭ ስትወጣ ከሊያም ጋር ተጋጨች። ሙሉውን እውነት ከሰማ በኋላ ሊያም በጣም ተቆጥቶ ክላንሲን ሊጋፈጠው ፈለገ። ሩቢ ይህ ቦታ ከእንግዲህ ደህንነቱ የተጠበቀ እንዳልሆነ አሁኑን ማምለጥ እንዳለባቸው በመንገድ አስቆመችው። ሩቢና ጓደኞቿ በምሽት ያንን ቦታ ጥለው ለመውጣት ሲዘጋጁ የካምፑ ጄኔራል ደረሰ። ከእሱ አጠገብ የቆመው ደግሞ ክላንሲ ነበር። ያ ሰዓት የሆነውን ነገር ተረዱ። ክላንሲ ከጅምሩም የሚሰራው ለአባቱ ነበር። እውነተኛው ተልእኮውም ልዩ ችሎታ ያላቸውን ልጆች በሙሉ በአንድ ላይ በመሰብሰብ ወደ ጦር ሰራዊት መቀየር ነበር። ክላንሲ የሊያምን አእምሮ በመቆጣጠር ጥቃት ያደርስበታል። ይህንን የተመለከተችው ሩቢ በመጨረሻ ፍርሃቷን አስወገደች። ኃይሏን በመጠቀም የጦር አዛዡን አእምሮ ተቆጣጥራ ገደለችው። ሱ ደግሞ ያላትን የኤሌክትሪክ ኃይሏን በመልቀቅ የቀሩትን ወታደሮች አጠቃች። በትርምሱ መሃል ሩቢ ሶስቱን ጓደኞቿ እንዲያመልጡ ነገረቻቸው። እሷ ግን ከክላንሲ ጋር ፊት ለፊት በመጋፈጥ ብቻዋን ቀረች። ሩቢ የመላውን የጦር ሰራዊት በመቆጣጠር ወታደሮቹ ጠመንጃቸውን ወደ ክላንሲ እንዲያዘሩ አስገደደቻቸው። ነገር ግን በድንገት ክላንሲ መልሶ ኃይሉን በመጠቀም በሁሉም ሰው ላይ ያለውን ቁጥጥር መልሶ በማግኘት ወታደሮቹ እርስ በርስ እንዲገዳደሉ አደረጋቸው። በመቀጠልም የሩቢን ጭንቅላት በመቆጣጠር ጓደኞቿን እንድትረሳና ወደ እሱ ወገን እንድትመጣ ለማድረግ አዲስ የተማረውን የሰዎች ትዝታ የማጥፋት ኃይል ለመጠቀም ይሞክራል። ነገር ግን ሩቢ ያላትን ጥንካሬ ሁላ በማሰባሰብ ከእሱ ቁጥጥር ስር ወጣች። ከበላያቸው እየበረረ ባለው ሄሊኮፕተር ላይ አተኩራ ኃይሏን በመጠቀም በቀጥታ ክላንሲ ላይ እንዲከሰከስ ታደርጋለች። ያም ከባድ የሆነ ፍንዳታ ፈጠረ። በዛች ቅጽበት ቻርልስ ዘሎ በመግባት አዳናት። ነገር ግን በማዳኑ ሂደት ላይ በሱ ላይ ከባድ ጉዳት ይደርስበታል። ሩቢም የህፃናት ሊግን እርዳታ ለመጥራት ዶክተሯ የሰጠቻትን ጂፒኤስ ከመጠቀም ውጭ ሌላ አማራጭ አልነበራትም። በጥቂት ደቂቃዎች ውስጥ ዶክተሯ ከቡድኑ ጋር ደርሳ ሁሉንም አዳነቻቸው። ከተወሰነ ጊዜ በኋላ ሩቢ ስትነቃ ራሷን በአልጋ ላይ አገኘችው። ዶክተሯ አጠገቧ ተቀምጣለች። የቆሰለ ጓደኛዋ ሆስፒታል ውስጥ እንዳለና በቅርቡ እንደሚያገግም ነገረቻት። ነገር ግን ሊያም ቀደም ሲል ሊጉን ከብቶ ስለነበር በሊጉ ቁጥጥር ስር ይውላል። ዶክተሯ በመቀጠል እውነተኛ ተልዕኳቸውን ይፋ አደረገች። ፕሬዝዳንቱን በመያዝ ያንን ጨለማ እውነት ለመላው ዓለም ማጋለጥ ይፈልጋሉ። ለዚህ ተልዕኮ ደግሞ የሩቢ ኃይል በእጅጉ ያስፈልጋቸዋል። ሩቢ ከፊቷ የሚጠብቃትን አደጋ ጠንቅቃ አውቃለች። በመጨረሻም ሩቢ ሊያምን ታገኘዋለች። አይኖቿ በእንባ ተሞልተው ወደ እሱ ተናመደች። ኃይሏንም በመጠቀም የነበራቸውን ትዝታዎች በሙሉ ከሊያም አእምሮ ውስጥ አጠፋቻቸው። ቦርሳውን አቀብላው ቀስ ብሎ ወደ ቤቱ እንዲሄድ ነገረችው። ሊያም ግራ ቢጋባም ተስማማና ጦላት ሄደ። የምትወደውን ሰው ለዘላለም ጦላት ሲሄድ የተመለከተች በእጅጉ ልቧ ተሰበረ። ያንን ያደረገችው እሱን ለማዳን ያለው መንገድ ይሄ ብቻ ስለነበር ነው። በመጨረሻም ሩቢ የህፃናትን ሊግ በመቀላቀል የጦርነት ስልጠናዋን መውሰድ ትጀምራለች። በሌላ በኩል የፕሬዝዳንቱ ልጅ አሁንም በህይወት እንዳለና ለጦርነት እየተዘጋጀ በተቆጣጠረው ሰራዊት ይቆመዋል። ፊልሙን ከወደዳችሁት ላይክ እና ሰብስክራይብ ማድረግን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ግለጹልን።